ባንም መልካምነታችሁ ጥሩነታችሁ ጥሩ ነው። ደግ መሆናችሁ ማረጋችሁ ምርቃት ነው። ነገር ግን ያውን ጊዜ ቤተሰብ እመረቅበታለሁ ብለሽ እድሜሽን ባጭር የሚያስቀር እርግማን ነው የሚሰጥሽ። ድፍት ያድርጋት ባዳ። አሁን እርግጠኛ ነኝ እኛ አባት እችን ልጅ ምን ያህል እንደሚረግሟት ሳስበው ይዘገንነኛል። ጌታ ምስክር እጸድቃለሁ ብላ ባደረገች አደባባይ ላይ ለእሷ ወንጀል ነው ባይዘው አባት ካዷት 12 ዓመት የሰራችበትን ብር ሚዲያ ላይ አምጥታ ሰጣቻቸው። አይ ጊዜ ድሮ እንኳን የለም እዛው በሽምግልና በምን ያልቃል ሚዲያ አይመጣም። ግን እሳቸው ደግሞ ከሚዲያ ከሽምግልናም ከምንም አለፉና ተክሌ ጋር መጡ፣ እግረኛው ሚዲያ ጋር መጡ። ጋይስ ይፍረዱኝ ብላ እንግዲህ የኢትዮጵያ ሕዝብ ደግሞ በኮመንት ቆንጆ አድርገው ነው የሚፈርዱት። እኔ ተሳቅቄ ነው አስተያየት የምሰጠው። እዛ ሀገር ኮመንት ላይ ያሉት ግን አይታዩም። ማን ይሁኑ ጥቁር ይሁኑ ቀይ ወንድ ይሁኑ አይታወቁም። እንደልባቸው ነው ከፍ ዝቅ አድርገው እርሶ ነው የሚሰድቧችሁ። እኔ አሁን ስለምታወቅ እንደ ልቤ ደበቻቱ ያሰደበችው ልጆች ናት ያዘለፈችው ተብሎ እንግዲህ ምን ያህል ሊረግሟት እንደሚችሉ ምን ያህል ሊናገሯት እንደሚችሉ ሳስበው ለራሴ ዘገነነኛል። የምን መመራረቅ የምን መደጋገፍ ነው? አባቴ በቃ እርግማን በእርግማን አረጋቸዋት እኮ ልጅቷ ለልጆቿ እናት እንዳትሆን እርሶን የሚያክል አባት አሳልፋ ለህዝብ ሰታ ሚዲያ ላይ መዘባበቻ አደረገቻት ብለው ደግሞ የእርሶ ደጋፊም ደግሞ ስንት አባቶች አሉ እንዴት እንደሚያዝኑባት። ይቺ ልጅ አሁን እመረቃለሁ ብላ ባደረገችው ነገር እንደዚህ እርግማን ጥሩ ነው? የኔ አባት አረግፍ ነው። እና እናንተ ስሙ ማሮቼ ፍቅሮቼ፣ ማሮቼ ፍቅሮቼ እየሰማችሁ ነው? ይሄ ለእናንተ ነው። ይሄ ለእናንተ ነው። ለእናቴ ጥማድ በሬ ገዝቼ ቆርቆሮ ግቢ አስሬ ሳሩን አስቁሜ ምናምን ጠራርጌ ምናምን የምትይ እዚህ ሀገር ስትመጪ እናትዬ ወዳጅሽን ፍቅረኛሽን ገንዘብሽ ብቻ ነው፣ ማንም ሰው አይደለም። እናቴ ትምጥ እናትሽ ራሱ አይደለችም። በነገራችን ላይ እኔ ብዙ ጊዜ ስለ እናቶች ብዙ ሰው የሰው ልጅ ከሰራ እናትሽ አንቺ እየሰራሽ እናትሽ ትራብ፣ አንቺ እያለሽላት እናትሽ ትታመም፣ ለእናትሽ